ታላቅ ዜና ነው ዛሬ የቀረበው። አዋሽ ባንክ በኢትዮጵያ ሴኩሪቲ ኤክስቼንጅ ላይ አክሲዮኖቹን ለገበያ አቀረበ። በኢትዮጵያ ካፒታል ገበያ ላይ ትልቅ የምስራች ነው ዛሬ። የሀገራችን ትልቁ የግል ባንክ የሆነው አዋሽ ባንክ ነው እንግዲህ አክሲዮኖቹን አጠቃላይ ኢትዮጵያ ሴኩሪቲ ኤክስቼንጅ ላይ ያስቀረበው ለገበያ ማለት ነው። ይህም እንግዲህ በጣም ለገበያው ትልቅ ማይልስቶን ነው ማለት ይቻላል። ምክንያቱም አዋሽ ባንክ በሀገራችን ካሉ ባንኮች ትልቅና ባለፉት አመታትም ከፍተኛ ትርፍን በማስመዝገብ የግል ባንኮችን በትርፍም በተለያዩ የባንክ መለኪያዎች እየመራ የሚገኝና በሀገራችን ከሚገኙ ባንክ ብቻ ሳይሆን ተቋማትና ድርጅቶች በከፍተኛ ደረጃ ትልቁ ነው ሊባል የሚችል ተቋም ጀማሪ ላይ የሚገኘውን የኢትዮጵያ ሴኩሪቲ ኤክስቼንጅ መቀላቀሉ ለገበያው ከፍተኛ ድምቀትን ይዞ የሚቀርብ እንደሆነ ይታመናል። አዋሽ በዛሬው ዕለት ገበያው ላይ ግብይቱን ሲጀምር የተጠቀመው የመገበያያ ቲከር AWAB አዋብ በሚል እንደምታዩት ከላይ አስቀምጧል። በዛ መሰረት ይህንንም ግብይትን በተለይ ኢሲኤክስ ገበያ ነዋይ አፕ ላይ ገብታችሁ ማየት ትችላላችሁ። ዛሬ አዋሽም ይህንን ገበያ በጀመረበት ሰዓት አክሲዮኑ በ1000 ብር ነበር ለገበያ የቀረበው። ነገር ግን በከፍተኛ ፍላጎት ስለነበረ እስከ 4000 ብር ድረስ ዋጋው ከፍ ብሎ ነበረ። ነገር ግን በመጨረሻ ላይ 3000 ብር የተዘጋ ሲሆን የዛሬ ግብይት እስከ ዛሬም እንግዲህ የአክሲዮን ገበያው ላይ በሚደረጉ ግብይቶች እንደምታስታውሱት የገዳ ባንክ እና የወጋገን ባንክ አክሲዮኖች እየተገበያዩ እንደሆነ ይታወቃል። ነገር ግን እነዚህ ግብይቶች እስከዛሬ ካሳኩት የግብይት መጠን የበለጠ ነው። በአንድ ቀን ዛሬ አዋሽ በጣም ከፍተኛ ቮሊዩም ያለው ትራንዛክሽን ግብይት ያካሄደው ማለት ነው። አዋሽ ባንክ በዚህ ኢሲኤክስ ላይ እንግዲህ ግብይት ሲጀምር ከዚህ ቀደም አንድ ወር በፊት አጠቃላይ ፕሮስፔክተሱን አጸድቆ ያሉትን አክሲዮኖችን ማስመዝግቡ እንደነበረ ይታወቃል። እናም ያስመዘገበው አጠቃላይ አክሲዮን 54 ሚሊዮን አክሲዮኖችን እንደሆነ ለማወቅ ተችሏል። ከነዚህም ውስጥ ደግሞ ወደ 37 ሚሊዮን የሚሆኑትን ለገበያው ያቀረበ እንደሆነ ታውቋል። ነገር ግን እንግዲህ በዚህ ገበያ ላይ እስካሁን አዋሽ እያደረገ ያሉትን አክሲዮኖች ነው ለግብይት እያቀረበ ያለው እንጂ አዲስ አክሲዮንን ለግብይት ያቀረበበት ሁኔታ የለም። እናም ይሄ ምን ማለት ነው? አክሲዮን ያላቸው የአዋሽ ባንክ ባለ አክሲዮኖች ናቸው አክሲዮኖቻቸውን እያሻሻጡ የሚገኙት ማለት ነው። ከዚህ ቀደም እንደምታስታውሱት ዳሽን ባንክ ፕሮስፔክተሱን ካጸደቀ በኋላ ለራሱ ባለ አክሲዮኖች አዳዲስ አክሲዮኖችን አቅርቦ ነበረ፣ ኦፈር አድርጎ ነበረ። ያንንም በተለያየ ዙር እንዲገዙት እያደረገ የሚገኝ ሲሆን ለዛም እንግዲህ የቀረበው ዋጋ በዚህ በኢሲኤክስ ላይ ቀርቦ ለገበያ ባይቀርብም ለራሱ ለባለ አክሲዮኖቹ እያቀረበ እንደሆነ ይታወቃል። ነገር ግን አዋሽ ባንክ በአሁኑ ሰዓት አዲስ አክሲዮን አላስተዋወቀም። ያሉትን አክሲዮኖች ነው እያስኬደ ያለው እና ይሄ መረጃ በጣም ለካፒታል ገበያው ከፍተኛ እድገትን ይዞ የሚመጣ እንደሆነ ይገመታል። ምክንያቱም እንደምታውቁት ነው አዋሽ ባንክ ቀደም ብዬ እንዳልኩት በጣም በግል ባንኮች እና በአጠቃላይ ባንክ ሴክተር ላይ ከፍተኛ የገበያ ድርሻ የሚገኝ ያለው ባንክ በመሆኑ ምክንያት ይሄ አክሲዮን ገበያ ላይ መሰማራቱ ለአክሲዮን ገበያውም ለካፒታል ገበያውም ተአማኒነትን ከፍተኛ የሚያደርግ ሲሆን ይህም ተአማኒነት እንግዲህ እያንዳንዱ ግለሰብ እና ሌሎች ተቋማትም ኢንቨስተሮች ወደ ገበያው የመሳባቸውን እድል የሚያሰፋ ነው። እንዲሁም ደግሞ የበለጠ ይህንን ባንክም ተከትለው የተለያዩ ካምፓኒዎች ወደ አክሲዮን ገበያው እንዲሰማሩና ራሳቸውን አክሲዮን ገበያው ላይ እንዲገበያዩ የሚያመቻች መንገድ ጠራጊ እንደሆነ ይታመናል። እንደውም በቅርብ ጊዜ በወጡት እና በተለያዩ ጊዜ ባሉ መረጃዎች ከዚህ ከአዋሽ ባንክ ተከትሎ የሀገራችን ሌሎች ትላልቅ ተቋማት ወደ አክሲዮን ገበያው እንደሚሰማሩ ይገመታል። ከነዚህም መካከል ባንኮች ይጠቀሳሉ። እነ ዳሽን ባንክ፣ እነ አቢሲኒያ፣ አባይ ባንክ፣ አማራ ባንክ ወይ አንበሳ ባንክ እነዚህ በተለየ በቅርበት ገበያው ላይ እንግዲህ ይገኛሉ ተብለው ይገመታል። ነገር ግን ዛሬ ላይ እንግዲህ የወጣውና ለገበያው ትልቅ ምርታና ድምቀት የሆነው አዋሽ ባንክ ሲሆን ይሄም እንግዲህ የአዋሽ ባንክን አጠቃላይ የገበያውን ድርሻ የሚያሳድግለትና በህብረተሰቡ ዘንድም ተአማኒነት የሚያቀርብለት ሲሆን ለእያንዳንዱም ደግሞ ግለሰብ የአዋሽ ባንክን አክሲዮን ከዚህ በኋላ እንግዲህ ወደ
በቀላሉ አንድ ግለሰብ ኢንቨስተር የአዋሽ ባንክን ድርሻም በቀላሉ ማግኘት የሚችልበት እድል ተፈጥሯል ማለት ነው። ይህም ማለት በሀገራችን ትልቁ ትርፋማ የሆነውን ተቋም አክሲዮን መግዛት የምንችልበት ሁኔታ በቀላሉ በዚህ እድል ተመቻችቷል ማለት ነው። እናም ይህንን ስንል እንግዲህ ይሄ በተለይ ለሁሉም ማህበረሰብ ግልጽ ሊሆን ላይችል ይችላል። አዋሽ ባንክ በኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ ተመዘገበ ሲባል በካፒታል ገበያ ጋር ተያይዞ ያሉትን ሀሳቦች ሁላችንም ግንዛቤ ማዳበር ይጠበቅብናል። ምክንያቱም እስከዛሬ ያሉት የባንኮች እንቅስቃሴ ነው። የአንዳንዳችን ግለሰቦቻችን እና ሌሎችም የማህበረሰብ ክፍል ደግሞ እዚህ ላይ ግንዛቤያችንን ማሳደግ እንድንችል በካፒታል ገበያ ላይ ይመለከተኛል ወይንም የካፒታል ገበያን ማወቅ እፈልጋለሁ የሚል ራሱን ብቁ ማድረግ የሚችልባቸው ቀላል መንገዶች አሉ በነፃ። በተለይ በአሁኑ ሰዓት የኢሴክስ አካዳሚ የሚሰጠው ስልጠና ላይ ተመስርተን ራሳችንን መሰረታዊ ግንዛቤ በመፍጠር የካፒታል ገበያ ላይ ተሳታፊ ለመሆን የሚያስችለንን ግንዛቤ መፍጠር እንችላለን። እንዲሁም የኢሴክስ ያወጣውን የንዋይ አፕን ሞባይላችን ላይ በማውረድ እያንዳንዱ ገበያ ላይ አሁን የተሰማሩትን በተለይ ሶስቱን አዋሽ ባንክን፣ ወጋገን ባንክ እና ገዳ ባንክን የዕለቱ የገበያን ውሎ መረዳትና በዛም ደግሞ ራሳችንን ግንዛቤያችንን ማሳደግ እንችላለን። እናም ከዚህ ተነስተን ነው እንግዲህ ቀስ በቀስ ወደፊት የሚያስፈልገንን እርምጃ በመሄድ የራሳችንን ግብይት ለመፈጸም የሚያስችል ግንዛቤ መፍጠር የምንችለው። ያን ግንዛቤ መፍጠርንም እንዳለ ሆኖ እየፈጠርንም እያለ አሁን ላይ እንግዲህ ያሉትን ኢንቨስትመንት ባንኮችን ተጠቅመን የኢንቨስትመንት አካውንት በመክፈት የግብይቱ ላይ ለመሰማራትን ሙከራዎችን ማድረግ ብንችል፣ በዚህ መለማመድ ብንፈጥርና ቀላል የማይባል ትርፍ ሊያመጣልን የሚችል ሲሆን ይህንንም እንዳያመልጣችሁ። ምክንያቱም ቀድሞ የመጣ በጣም ትልቅ እድል እንደሚኖረው የሚታወቅ ነው። በዚህም እንግዲህ ይህንን ማለት ነው የምፈልገው ለዛሬ። ያው አዋሽ ባንክ በአክሲዮን ገበያ ላይ መሰማራቱና ገበያው ላይ እያንዳንዱን አክሲዮን ለሽያጭ ማቅረቡ ለኢትዮጵያ ካፒታል ገበያ ትልቅ ምርታ ነው፣ ትልቅ ማይልስቶን ነው ማለት እንችላለን። ከዚህም እንግዲህ ተከትሎ የተለያዩ ተቋማትና ባንኮችም የተለያዩ ፋይናንስ ተቋማት ካምፓኒዎችም እነ አዋሽ ባንክን ተከትሎ ለምሳሌ ናበሻ ቢራ፣ ኢትዮ ቴሌኮምም ቢሆን ሌሎችም ተቋማት እንደሰማ ነው። በቅርብም ደግሞ ዜና የዓለም አቀፉ የአፍሪካ አቀፉ ተቋም ዳንጎቴ ግሩፕም ከናይጄሪያ ስቶክ ኤክስቼንጅ ከመመዝገብ ቀጥሎ በኢትዮጵያ አክሲዮን ገበያ ላይ በሁለተኛ ደረጃ ለመመዝገብ እና ግብይት አክሲዮኖቹን እዚህ ለማድረግ እቅድ እንዳለው ይታወቃል። እነዚህ ሌሎችም እንግዲህ የታሰቡ ብዙ አይነት ተቋማት አሉ እዚህ እየተሳተፉ ያሉ። እስከዛሬ እንግዲህ ባሉ መስፈርት መረጃ መሰረት ወደ 17 ያህል የካፒታል ገበያ ላይ የሚሰሩ ተቋማት አሉ። ከነዚህም ውስጥ 6 ኢንቨስትመንት ባንኮች ይገኛሉ። ሌሎችም ብሮከርስ አሉ፣ ዲለርስ አሉ፣ ሌሎችም ተቋማት እንደምታዩቸው አሉ። እነዚህ ሁላ እንግዲህ ገበያውን ለማለምለም እና ሁሉንም ጥቅም ለአገሪቷ ለማምጣት የሚያስችለውን ሂደት እየተከተሉ እንደሆነ ይታመናል። እኛም እንግዲህ የራሳችንን ግንዛቤ ለመፍጠር የሚያስችሉ ነገሮች ቅድም እንዳልኩት በኢሴክስ አካዳሚ እና በተለያዩ ኦንላይንም በተለያዩ ግለሰቦችን በዩቲዩብም በተለያዩ መልኩ የሚሰጡ ግንዛቤ ማስጨበጫዎችንም በመከታተል ዝግጁ እንድንሆን ነው ማሳሰብ የምፈልገው። እናም አዋሽ ባንክ ዛሬ ገበያ ላይ በመቅረቡ ሁላችንም ካፒታል ገበያ ላይ ያለን ሰዎች እንኳን ደስ አለን፣ እንኳን ደስ አላችሁ ማለት እፈልጋለሁ። አዋሽ ባንክ በኢሴክስ ገበያ ላይ አክሲዮኖቹን አቀረበ። ግብይት ማድረግ እንችላለን። እያንዳንዳችን አሁኑኑ ኢንቨስትመንት አካውንታችንን እንክፈት። የገበያውን ውሎ እድገትና ውድቀት የተለያየ ግብይቱን እንረዳ። ገበያው ላይ በመቅረብ በቀላሉ በንዋይ አፕ በመታገዝ እናም ኢንቨስት እናርግ። የሀገራችንን ትልቁን ትርፋማ የግል ባንክ አክሲዮን በመግዛት ትርፋችንን እናሳድግ በሚል የዛሬን የአዋሽ ባንክ ኢሴክስ ላይ የመገበያየት መጀመርን አስመልክቼ በደስታ ለሁላችንም ማብሰር እፈልጋለሁ። አዋሽ ባንክ እና ኢትዮጵያ ሴኩሪቲስ ኤክስቼንጅን በጣም እናመሰግናለን። ይሄንን ነገር እንዲፈጠር በማድረጋችሁ ሁላችሁም በተለይ አዋሽ ባንክ ላይ የማማከር ስራ የሰራችሁ የተለያየ የህግም ማዕቀፍን በመደገፍ ያላችሁ ሁሉንም ሰው እናመሰግናለን። ኢትዮጵያ ካፒታል ገበያ
አንድ እርምጃ ሳይሆን ትልቅ እርምጃ ታሪካዊ የሆነ ቀን ነው። አዋሽ ባንክ በኢሲኤክስ ላይ ግብይት ጀመረ። አዎ ይሄንንም ብያለው። እናንተም ደስታችሁን መግለጽ ትችላላችሁ። በዚህ ላይ ጥያቄና ሀሳብ ካላችሁ አሳውቁን። የበለጠ መረጃና ዝርዝር ነገር ለማቅረብ አንዳንድም ጥቆማ ለመስጠትም እችላለሁ። ምን ታስባላችሁ? በጣም ትልቅ ዜና ነውና በእናንተ በኩልም ደስታ ነው፣ ሀዘን ነው፣ ተስፋ ነው? ምን ተስፋ ይታያችኋል? ጥያቄስ፣ ሀሳብ የምትጠቁሙትስ ነገር ምን አይነት ሀሳብስ አለ? ጥያቄያችሁንስ እያንዳንዳችሁ ያላችሁን ነገር ኮሜንት ላይ እንድታሰፍሩልኝ እፈልጋለሁ።